ዲስኦርጋናይዝድ የሆኑ ሰዎች ፍቅርንና አቢዩዝን መለየት አይችሉም። ፍቅርንም አቢዩዝንም at the same time ነው ያዩት ሲያድጉ። ስለዚህ አቢዩዝ የተደረጉ ፍቅር ሊመስላቸው ይችላል። ለመውጣትም የሚከብዳቸው ለዛ ይመስለኛል። እና ደግሞ ትራውማ ቦንድ የምንለው ይሄንን ነው በዋናነት። ዲስኦርጋናይዝድ የሆኑ ሰዎች መልሰው አቢዩዝ የሚያደርጋቸውን ሰው ነው የሚመርጡት። ይሄ አክቹዋሊ ሁሉ አብዛኛው ሰው ከእናትና ከአባቱ ጋር የነበረው ፍቅር ለመድገም ነው የሚኖረው። አብዛኛው ሰው ቤት ውስጥ የነበረውን ያየውን ፍቅር ነው መልሶ የሚኖረው። ስለዚህ አቢዩዝ የነበረ ኢንቫይሮንመንት ውስጥ ያደገ ሰው አብዛኛው አቢዩዝ የሆነ ሪሌሽንሺፕ ውስጥ የመግባት ፕሮባቢሊቲ በጣም ከፍተኛ። አንጂየስ የሆነ ሰው አሁንም ድረስ ፍላጎቱን የማያሟላለት ሰው ጋር መልሶ መሄዱ አይቀርም። ለዛ ነው አንጂየስ የሆኑ ሰዎች አቮይዳንቶችን የሚመርጧቸው። ዋይዛት ግን በጣም እኮ ነው የሚገርመኝ። አሁን አንጂየስ እና አቮይዳንት እየተፈላለጉ የሚገኙ አይነት ሰዎች ናቸው። ዋይ ኢቭን አሁን አንዳንድ ክላይንቶች ሲመጡ የእናቴን ታሪክ ደግሞ ነው ወይ የአባቴን ታሪክ ደግሞ ነው ወይ እሱን ነገር ብሬክ ማድረግ ነበረብኝ እኔ ጋራ ሲደርስ ይላሉ። ግን ደግሞ they can't